አሁን የምትሰሙት ዛሬ ጠዋት ያገኛችሁት ሰው ከሰዓት በኋላ የማታገኙበት እንደ ጤዛ የሆነበት ግን ዝም ብለን እኮ ሰዎች በቃ ወደ ጌታ የሚሰበሰቡበት እየሆነ እና እኛ እንዴት ነው እየተዘጋጀን ነው? እኔ በጣም የሚያሳዝነኛል ነገር ልንገራችሁ። በጣም በቆሮንቶስ ላይ ተናግሯል። የነዛን ከእስራኤል የወጡትን ታሪክ በምድረ በዳ ወድቀው የቀሩትንና እኛም በዚህ ዘመን ያለን ያንን አይተን እንዳናስመረረው 40 ዓመት ያስመረሩት እነማን ናቸው ይላል ባይብል ላይ። 40 ዓመት ሰው እግዚአብሔርን ያስመርራል። እያስመረሩት ያበላቸዋል፣ ካለት ውሃ ያጠጣቸዋል፣ እያስመረሩት ይመራቸዋል። ቀን ቀን በደመና ሌሊት በእሳት አምድ እያስመረሩት እኮ 40 ዓመት ሙሉ ያስመረረው ማን ነው? በምድረ በዳ ወድቀው የቀሩት አይደለም? እናንተ ይሄ ምሳሌ ለእናንተ ተጽፏል ብሏል። እኛ እንግዲህ ወገባችንን እንታጠቅ፣ መብራታችንን እንያዝ፣ ተጠንቅቀን በእያንዳንዱ ቀን ተጠንቅቀን እንውጣ እንግባ። እንግዲህ በዚህ የክሪስማስ ለልጆች ከረሜላ ልዩ ልዩ ስጦታዎች በሚሰጡበት አሁን መቼም ኮሜርሻል ያዛረጉት ቀኑን እንጂ እኛ መድህናችንን ያገኘንበት ነው። ሲመልሽ ቤተልሔም ተወለደ ጌታ፣ ብርሃን በራ ለዓለማችን ተገፈፈ ጨለማችን ብለን የዘመርንበት፣ በሞት ጥላ ተቀምጠን በጭንቀት ውስጥ ተውጠን እግዚአብሔር ወልድ ወረደልን የጽድቅ ፀሐይ ወጣልን ብዬ የዘመርኩበት ገና በልጅነቴ በክራር ወገኖቼ፣ ተወለደ ጌታ ተወለደ ኢየሱስ የዓለም ንጉሥ የጽድቅ ንጉሥ እያልኩ የዘመርኩበት ደስታ የደስታ ቀን ነው። በዚህ የደስታ ቀን ላስደነግጣችሁ ፈልጌ አይደለም፣ ግን ዛሬም ጌታ ኢየሱስ ነው። ሌላ በምንም የሚቀየር አይደለም። አሜሪካ ስለመጣችሁ ምናምን ገጠር ያሉት ሰዎች ጌታ ሆይ ትሻገራለህ ብሎኛል ጌታ ይላል። ወዴት? ወደ ሐዋሳ። ሐዋሳ ያለው ደግሞ ትሻገራለህ። የት? አዲስ አበባ። አዲስ አበባ ያለው ትሻገራለህ እያለኝ ነው ጌታ። የት? አሜሪካ ነገር። ከዚህ በኋላ የምትሻገረው ወዴት ነው? ወደ ሞት። ከዛ በኋላ ወደ ሞት ነው። አይ ወገኖቼ፣ እኔና እናንተ የት ነው የምንሻገረው? ከተሻገርን ከኃጢአት ወደ ጽድቅ በቃ አይደለም። የኔና የእናንተ መኖሪያ ጽድቅ የምንወጣበት የምንገባበት። ዛሬ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 አጭር 15 ደቂቃ የምትሆን አንዲት ነገር ላስታውሳችሁ። ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 ናቲ በደንብ ያነብልኛል። ቴንኪው ናቲ ስለጋበዝከኝ፣ በዓል አብሬያችሁ እንዳሳልፍ ስለጠራኸኝ አመሰግናለሁ። እንግዲህ በሚቀጥለው በአዲሱ ዓመት ወደ ቴነሲ ደግሞ እዛ ሄጄ እንደማከብር ጓደኛዬ ነው እዛ የተጋበዝኩት። እዛ ነው የመጣሁት። እናንተንም ደግሞ እዚህ ለማግኘት እድል ስላገኘው ደስ ብሎኛል። በዓል መልካም ይሆንላችሁ፣ የምትደሰቱበት ይሁን፣ ምዕራፍ የምትቀይሩበት ይሁን። እኔ መቼስ ምዕራፍ ነው መቀየር ያለብን፣ አዲስ ምዕራፍ አይደለም። እስቲ ማን ታነብልኛል? ማይክሮፎን አለ አይደለም? በደንብ ቅዱስ መጽሐፍ መስጫ ሳይሆን ቅዱስ ሞባይል ያላችሁ ማውጣት አላችሁ። ቅዱስ ሞባይል ጮክ ብያለሁ። አሬ ይሰማል። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡም ሄሮድስ ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናት አለቆች የሕዝብም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺው፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢዩ እንዲህ ተጽፏል፣ በይሁዳ ቤተልሔም ነው አሉት። ሰምታችኋል? ይህንን እስከ 5 ቁጥር ያለውን እኔ ጌታ ኢየሱስ ሲወለድ ዓለም ሁሉ በወርቅ ከበሮ ጥሩምባ እየተነፋ የሚጠብቀው መስሎኝ ነበር። አይደለም። የሚገርማችሁ አንድ ታሪክ ልንገራችሁ። በድሮ ጊዜ 46 ዓመት ሙሉ ቤተ መቅደሱ ሲሰራ አንድ ድንጋይ ዝም ብሎ የማያስፈልግ ድንጋይ ወደዛ ጥለውት ነበር። ወደዛ ጋር ያ ድንጋይ አንድ ቀን አመጡና ሲሞክሩት የማዕዘን ራስ ሆኖ ቁጭ አይልም። ኢየሱስ ሰው ሁሉ የናቀው
ሰው ሁሉ ያልሰገደለት የት እንደሆነ ያልታወቀ መወለጃው እንኳን በበረት የሆነ ማንም እንኳን በወርቅ ከበሮ የተመታ በዋሽንት በእምቢልታ በጥሩምባ በምን ሊቀበሉት ቀርቶ በፍጹም ዜናውን በፍጹም ጮሆ ያልተነገረ ነው። ኢየሱስ በይሁዳ ቤተልሔም ተወለደ። አሜን። ዛሬ ደግሞ ከበረት በከፋው ድሮ በበረት ነው አለም ደግሞ ከበረት በከፋው በእኔና በእናንተ ልብ ደግሞ ተወለደ። የሚያስደስተኝ እሱ ነው። በቃ የሚያስደስተኝ እሱ ነው። በአንቺ ልብ ውስጥ ተወለደ። በእኔ ልብ ውስጥ በአንተ ልብ ውስጥ መወለዱ ያስገርማል። ነገር ግን ጌታ ኢየሱስ ክርስቶስ ሲወለድ 4 ክፍሎችን አንስቼ ነግራቸዋለሁ። እነኛ አራት እንትኖች ያላቸው ሪስፖንስ ምንድን ነበረ? ስፖንድ ያደረጉት እንዴት ነበረ? 4 የማህበረሰብ ክፍሎች። በመጀመሪያ ኢየሱስ ሲወለድ የሰሙት እነማን ናቸው ሲባል 70 ሰገል። እና ምን ይወክሉልናል ብላችሁ ስታስቡ ሳይንቲስቶችን ይወክላል። አስትሮኖመርስ ናቸው። ኮከብ ስነፈለክ አዋቂዎች ናቸው። እነሱ የምሁራኑን ክፍል ይወክሉልናል። ልክ ሲሰሙ ምሁራኖቹ ኮከቡን አይተን ከሩቅ ልንሰግድለት መጣን። ይገርማቸዋል። ስንቃቸውን ጨርሰው አቤት እምነታቸው! አቤት አቤት! ለአንድ ሕፃን ልጅ ለመስገድ ከሩቅ ስንቅ ይዘው ኧረ በስመ አብ! ከሩቅ ነው የመጣ ነው። ኮከቡን አይተን ልንሰግድለት መጣን አሉ። በስመ አብ! እንዴት የሚገርሙ ናቸው! እንዴት ነው ሰው ኮከብ አምኖ አንድ ለሕፃን ልጅ ለመስገድ ከሩቅ ስንቁን ጨርሶ በብዙ ደክሞ ድካም በድካም ሆኖ ከሩቅ ሀገር ነው በነገራችን ላይ የመጣው። የት ነው የምትሄዱት? ኮከቡን አይተን ለንጉሥ ልንሰግድ ሕፃን ልጅ ተወልዷል በምስራቅ በኢየሩሳሌም ሲፈልጉት። ከዛ ንጉሡ ሰማ። እውነታቸውን ነው። አዎ በሉ ጠይቁና ለእኔም ንገሩኝ፣ እኔም እሰግድለታለሁ። የሚገርመኝ እነኚህ ሰዎች ከሩቅ ስግደት ለሕፃኑ እያሉ ከሩቅ ቦታ አምነው መጡ። እናንተ ያመናችሁት ስግደት የሚገባው ኢየሱስ ነው። ምሁራኑን ይወክሉልናል። እነሱ እኛ ጌታ ሆይ ዲግሪያችንም ለአንተ ይስገድ፣ ክብራችንም አክሊላችንም ለአንተ ይስገድ ብለው ሕፃኑ ፊት መጥተው ሰገዱለት። ኦኬ፣ እኔ አንድ ቁም ነገር ዛሬ ልንገራችሁ። 4 ክፍሎች ናቸው ብያቸዋለሁ። ምሁራንን የሚወክሉት ወድቀው ሰግደውለታል። ማቴዎስ 2:11 አንብቡ። የሚገርማቸው ሂዱ ቶሎ ብላችሁ ማቴዎስ 2:11 ላይ ማቴዎስ 2:11 ላይ የሚያስገርም ቃል ተጽፎ እናገኛለን። እሺ፣ ወደ ቤቱም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወደ ቤትም ገብተው በሉ እናንተ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት በሉ። ከማን ጋር? ወድቀውም ሰገዱላቸው ይላል። ሳጥኖቻቸውንም ከፍተው ስጦታን አቀረቡላቸው። ስግደት ለሕፃኑ ነው። አሁን ሰሞኑን ውዝግብ ተነስቷል አይደለም? እኛ ሀገር በጣም ብዙ ግልጽ ነገሮች እኮ እኛ ሀገር በደንብ ተጽፈዋል። የክርስቶስ ደም ከእንትን ጋር እኩል ነው ተብሎ የማርያምን ለማርያም የማይሰግድ ካለ በቁሙ ይጥፋ የሚል መጽሐፎች በጣም እንደውም ብዙ ቢገለጡ ብዙ አወዛጋቢ ነገሮች ኢትዮጵያ ውስጥ ተነስተዋል። እና ግን እኮ ስግደት ለሕፃኑ ነው አይደለ? ኢየሱስ ክርስቶስ መጣና ሰይጣን ሲፈትነው ወድቀህ ስግደት ውስጥ የሚገርማችሁ ነገር ብዙ ነገር አለው ውስጡ። ስግደት ውስጥ በድሮ ጊዜ የንጉሥ ጫማ ሲሳም ዛሬም ድረስ እነ ልዑል ቻርልስ ጋር ብትሄዱ አሁን ንጉሥ ሆኗል እና እናቱም በቀደም ይሙትችው እና እንደዚህ ጀርባ ሰጥቶ መሄድ አይቻልም። በሩ ጋር እስክትደርሱ ድረስ እንደዚህ ነው የምትሄዱት፣ ወደኋላ ነው። ጫማማ መሳም አይገኝም። እውላችሁ በአንድ ሰው እግር ስር በምትወድቁበት ጊዜ ግዛኝ ማለት ነው፣ ሰሚት ማድረግ ነው። ለዛ ሰው ራስን አሳልፎ የመስጠት ነው።
ወድቀህ ብትሰግድልኝ አለና በፕሮጀክተር የዓለምን ክብር ሁሉ አምጥቶ አሳየው። አመጣና አሳየውና ይሄ ተሰጥቷል፣ ዞር በል ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል። ስግደት ለንጉሱ ብቻ፣ ስግደት ለሕፃን። እኔ እነኚህ መጥተው ከሰባ ሰገል ኢየሱስ ክርስቶስ መጥተው ሰገዱለት፣ ምሁራኑን ይወክሉልናል። ከዛ ፖለቲከኞችን ደግሞ እስቲ እናያቸው። ሄሮድስ ሲሰማ ደስ አለው፣ ድግስ ደገሰ ይላል። ምን አለ ይላል? ደነገጠ። ፖለቲከኞች ደነገጣሉ። እኔ በረት ውስጥ የተኛ አንድ ሕፃን ልጅ ዙፋን ላይ ያለውን ሲያስደነግጠው የመንፈስ አሰራር ካልሆነ በረት ውስጥ የተኛ አንድ ሕፃን ልጅ እንዴት አንድ ዙፋን ላይ ያለውን ያስደነግጠዋል? ኢየሩሳሌምም ሁሉ አብራ ደነገጠች። ኧረ ከበሮ ይዘሽ መቀበል ነበረብሽ ኢየሩሳሌም፣ እንደው መጎብኛሽን ቀን አላወቅሽ። ደነገጠች። ምሁራኑ ሲደሰቱ ፖለቲከኞቹ ደነገጡ። ሌላ ካህናቱ ናቸው። ቁጥር 5 የት ነው? በሚኪያስ መጽሐፍ ተጽፏል። ሚኪያስ ምዕራፍ ላይ በእነሱ ጊዜ ምዕራፍ የለም። በሚኪያስ መጽሐፍ ላይ ምን ይላል? አንቺ ቤተልሔም ታናሽ ከተማ ቤተልሔም ሆይ ከሌሎች ከተሞች ከቶ አታንሽም። አንቺ አቃቂ ከተማ ሆይ አንቺ ሰበታ አታንሽም። ከነ አዲስ አበባ አታንሽም። ሰበታ ሆይ ምድሪቱን የሚጠብቅ መስፍን ካንቺ ይወጣል። ሃሌሉያ ተብሎ ተጽፏል። አረ እንደው ተብሎ ከጽፏል ብሎ ካለመኖር ጌታ ይጠብቃል አሉ። በቃ እንደዚህ ነው። ኋላስ አሉ። በቃ አለቀ አሉ። ስግደት የለም። የለም። ለሕፃኑ ስግደት የለም። ተጽፏል ብቻ ብላችሁ ከመኖር ጌታ ይጠብቃል። እነኚህ ሶስተኛዎቹ ናቸው፣ ቸርች ውስጥ የሚያገለግሉ ነገር ግን ለእግዚአብሔር ቃል የማይኖሩ። ጌታ ቢመጣ አሁን እኔና እናንተ መሀል በእውነት እንቀር እንደው ጌታ ሆይ ለሀገራችን የገባው ቃል፣ ጌታ ሆይ ለአሜሪካ ያልከው ምናምን፣ የት አለ ያመሰገንከው? የት አሉ ካህናት? የት አሉ የቤተ መቅደስ ሰዎች? የት አሉ? እሱ በበረት ተወልዶ መጥተው አልሰገዱለትም። ሰባ ሰገል ሰግደውለታል። እነሱ ደግሞ ጥቅስ ተናጋሪዎችና ሰባኪዎች ብቻ ነበሩ። ሌላው ደግሞ ገበሬዎቹን የሚወክሉልን ሉቃስ 2 ነው ታገኛቸው፣ እረኞቹ ናቸው። እነሱም ሄደው ሰግደዋል እንደ ሰባ ሰገል። እናንተስ? እኔ እናንተን ነው የምጠይቀው። እናንተ ዛሬ ጌታ የተናገረውን የተስፋ ቃል ልብ ብላችሁ ታያላችሁ? አጋር አጠገቧ ውሃ እያለ ነው የምታለቅሰው። አንድ ጊዜ ጴጥሮስ ታስሮ በነበረ ጊዜ በሐዋርያት ሥራ ምዕራፍ 12 ላይ ምዕራፍ 10 ላይ አጥብቆ በማርቆስ እናት በማርያም ቤት ጸሎት ይደረግ ነበር። እስቲ አጥብቆ በሉ። አሁንማ ጸሎት ትተናል። ምን ችግር አለው? ሊሆን ያለው ይሆናል አይደለም። ኢየሱስ አጥብቆ ላብ በላብ እስኪሆን ነው የጸለየው። ጸልዩ። አጥብቆ ሲጸለይ እግዚአብሔር መልአኩን አዘዘ። ሊታረድ ነበረ ጴጥሮስ። ምክንያቱም ከአንድ ቀን በፊት ማን? ያዕቆብ ስለተሰዋ ቀጥሎ ጴጥሮስ ነበር። ከዛ የቅዱሳን ጸሎት የእግዚአብሔርን ዙፋን አነቃነቀው። ከዛ ፈታው። ሲፈታው እንደውም የሚገርም ታሪክ እዛ ቦታ ላይ ስታዩ መጀመሪያውንና ሁለተኛውን በር አልፎ ወደ ዋናው በር ጋር ሲደርስ ይላል። ወደ ወንጌል በር ማለት ነው፣ ሚሽነሪ የሚላክበት ወደ ዋናው ቦታ ሲደርስ ከዛ በቃ በሩ አውቆ ተከፈተለት ይላል። ትልቁ በር የሚስዮናዊነቱ የአገልግሎቱ በር እሱ ነው። ሁለተኛውና አንደኛውን ዘብ ሲያልፍ ምንም ወታደሮቹም አላዩት። ትልቁ በር መልአኩም ተለይቶት ሄደ። ከዛስ ልክ ሲሄድ ምን እንደሆነ ታውቃላችሁ? አንኳኳ። ሲያንኳኳ ሮዳስ አረ ጴጥሮስ መጣ። እቺ አብደሻል ያሏት እየጸለዩ እኮ ነው። አይኖቻችን ይከፈቱ። እንዴ ሄሮድስ ደነገጠ። ካህናት ጥቅስ ጠቅሰው ብቻ ዝም አሉ። እረኞችና ሰባ ሰገል ሰገዱ።
እናንተ ዛሬ ጌታ ቢመጣ እንዴት ተቀበሉት ይሆን? የዛ ዘመን ሰው ብትሆኑ ምን ትሉ ይሆን? ዛሬ በህይወታችን ጌታ አዲስ ነገር እየሰራ ነው። አይኖቻችሁ ከፍታችሁ አይታችኋል ነው ወይስ ጥቅስ ጠቃሽ ብቻ ሆናችኋል? እኔ ይህንን የምነግራችሁ እግዚአብሔር ጸጋ ይስጣል። ከዚህ በላይ ባስቆያችሁ ይመሻል። ይብነው ደስ እንዲላችሁ ነው የምፈልገው። እኔ እንድትጨናነቁ እንድታዛጉ አልፈልግም። እና እኛም እነኚህ የገና ስጦታዎች የታሰሩት ጽዱ ላይ እነሱ በህይወታችን በሰው ህይወት ውስጥ እንደ ጸጋ ስጦታ ናቸው። የጸጋ ስጦታ ልክ እንደዛ ነው። እኔና እናንተ ግን በህይወታችን ኢየሱስን እንይ። እስቲ እንጸልይ። ቆመን ሁላችን ባለንበት ቆመን እንጸልይ። እንኳን ለዚህ ቀን በድጋሚ አደረሳችሁ።